አሁን የምናየው ስለ ኮቬለንት ቦንድ ወይም ደግሞ ኤሌክትሮን ፔር ቦንድ ተብሎ ስለሚታወቀው ስለ ከሶስቱ አንደኛው ስለሆነው የኬሚካል ቦንድ አባል ማለት ነው። ስለዚህ ኮቬለንት ቦንድ የምንላቸው ምንድነው ፕሮፐርቲያቸው ከሌሎቹ በምንድነው የሚለዩት የሚለውንም እናያለን ማለት ነው። ኮቬለንት ቦንድ ፎርም የሚያደርጉት ምን በማድረግ ነው? by sharing of electrons between elements that have similar electronegativities. electronegativity similar ከሆኑ ኤሌመንቶች ጋር ምን በማድረግ ነው? ሼር ወይም ደግሞ በመጋራት የሚፈጠር ቦንድ ነው ማለት ነው ኮቬለንት ቦንድ የምንለው። and it is attraction force between shared electrons and the nuclei of bond atoms እና ምንድነው እያላችሁ ያለው? it is attraction የመሳሳብ ኃይል ነው። attraction force between በመካከል በምን መካከል? shared electron ወይም ደግሞ ሼር የሆኑ ኤሌክትሮኖች እና ኒውክላይ ኦፍ አን አተም የአተሙ ኒውክላይ ማለት በውስጡ ምን የሚይዝ ነው ማለት ነው? ፖዚቲቭ ይይዛል ማለት ነው። ስለዚህ ፖዚቲቭ አዮኑ ከምን ይሳሳባል ማለት ነው? ከኤሌክትሮኑ ጋር ፕሮቶኑ ከኤሌክትሮን ጋር ተሳስቦ የሚፈጥረው ቦንድ ነው ማለት ነው። ቀጣይ በደንብ እናብራራለን። ለዛሬው ሰብስክራይብ እና ላይክ ያድርጉ።